እነዚህን ሶስቱ ምልክቶችን ፍቅረኛሽ ላይ የወሲብ ግንኙነት ከማድረግሽ በፊት ካየሽበት እመኚኝ ካደረገ በኋላም አጠገብሽ አይቆይም። ብዙ ጊዜ ከሴክስ በኋላ የሚጠሉ ወንዶች ከሴክስ በፊት በደንብ ያስታውቃሉ። አንደኛ ከሴክስ በኋላ የሚጠላሽ ወንድ የሚያደርገው ነገር ከሴክስ በፊት በጣም ይጣደፋል። በቃ ይፈጥናል። ተረጅኝ፣ እናድርግ፣ ዛሬ እናድርግ፣ እሺ መች ነው የምትይኝ ምናምን ነገር በቃ በጣም ይሯራጣል፣ ይጣደፋል። ከሴክስ በኋላ የሚጠላሽ ወንድ መገለጫው ያ ነው። በጣም ይቸኩላል። ይህንን ስሜት በቃ ትልቅ ነገር አድርጎ ነው የሚያስበው። ይህንን ነገር ካላገኘ የሚሞት ነው የሚያስመስለው። በቃ እኔ እየተረዳሽኝ አይደለም፣ ይህን ስሜት አልገባሽም አንቺ፣ በቃ እንደምንም ብለን ዛሬ እናድርግ ምናምን ነገር። በጣም እየተጣደፈ ከሆነ ነገ ላይ የሚጠላሽ ነው። ብሎም ደግሞ ፍቅራችሁንም በወሲብ መነጽር የሚመለከት ከሆነ አታፈቅርኝም ማለት ነው። ብታፈቅርኝማ እናደርግ ነበረ፣ ብታፈቅርኝማ ለእኔ ቦታ ቢኖርሽማ እሺ ብለሽ የጠየቅኩሽን ትሰጪኝ ነበረ ምናምን ነገር። እነዚህ ቃላቶችን የሚያወጣ ወንድ ከወሲብ በኋላ አጠገብሽ አታገኙም። የመጨረሻ አንድ ልጨምርልሽ፣ የወሲብ ግንኙነት ማድረግ አልችልም ምናምን ነገር ስትዩ የሚያኮርፍ ከሆነ አኩርፎ ዝም የሚል ከሆነ ቴክስት ስታረጊለት የማይመልስ ልታወሪ ስትሞክሪ የሚርቅ ምንም አይነት ንግግር ካንቺ ጋር ሊያረግ የማይፈልግ ከሆነ ለዚህ ወንድ የሰጠሽ ቀን ራስሽን አውላላ ሜዳ ላይ ታገኘዋለሽ። እነዚህን ሶስቱ ምልክቶችን ፍቅረኛሽ ላይ የወሲብ ግንኙነት ከማድረግሽ በፊት ካየሽበት እመኚኝ ካደረገ በኋላም አጠገብሽ አይቆይም። ወዲያው ነው የሚጠፋው። ወዲያውኑ ነው ዞር የሚለው። ስለዚህ ተጠንቀቂ። ለእንደዚህ አይነት ወንድ አይደለም እግር መክፈት ይቅርና ጉንጭሽን እንዲስም እንዳትፈቅጂ፣ አይጠቅምሽም።